አይናችሁ ከመጥፋቱ በፊት ዛሬ ድረሱለት። የምሬን ነው የምላችሁ። የአይናችሁን ችግር ላስታውሳችሁ። ሩቅ ቦታ አይታያችሁም ወይም ደግሞ በሩቅ የተጻፈ ማየት አቅቷችኋል? ይህም ደግሞ ቀረብ አድርጋችሁ ልትመለከቱት ስትሉ ብዙ ነገር ብዥ ይላችኋል ማለት ነው። ይህ ነገር ደግሞ ለማስታወስ ያህል ትክክለኛው መፍትሄ አብዛኞቻችሁ ከስልካችሁ ጋር ስለማትለያዩ ይህ ነገር ከቀን ወደ ቀን እየጨመረባችሁ ይሄዳል። ዕድሜያችሁ የሚጨምር ወይም ደግሞ አሁንም ሊሆን ይችላል። አይናችሁ ትልቅ ጉዳት ሊያስተናግድ ይችላል። ይህም ደግሞ በጣም ከፋ ከተባለ እስከ መጥፋትም ሊደርስ ይችላል። ስለዚህ በምንም ተከባክቦ ካላችሁ አላስፈላጊ ከስልካችሁ የሚወጡ ጨረሮችን ደግሞ የሚያቋርጡ አፕሊኬሽኖች አሉ። ብራይትነስ ዲመር ይባላሉ ማለት ነው። እነዚህ አፕሊኬሽኖች ደግሞ ትክክለኛውና ኦሪጂናሉ ማለት ይቻላል የኔን አፕሊኬሽን አስቀምጥላችኋለሁ። ብዙ ነገር ነግሬያችኋለሁ። ከእናንተ ጋር ኮንታክት ማድረግበት የራሴ አፕሊኬሽን ላይ ብዙ ነገር ነግሬያችኋለሁና ስለዚህ እሱን ለማግኘት ደግሞ በጣም ቀላል ነው። በመጀመሪያ ደረጃ ፕሌይ ስቶር ከገባችሁ በኋላ አሁን ከምትመለከቱት ስክሪን ላይ እንደምታዩት ማለት ነው ኢንኩ ፕሮ ወይም ደግሞ በስፔሊንግ አስቀምጥላችኋለሁ አፕሊኬሽን ከምታወርዱበት ሰርች ታረጉታላችሁ። ስታረጉት ደግሞ ይሄ አፕሊኬሽን ይመጣላችኋል ማለት ነው። ይህ ጤናችሁን የምትጠብቁበት እንዲሁም ደግሞ በደንብ ስለ እኔ መረጃ የምታገኙበት ትልቅ የሆነ አፕሊኬሽን ሰርቻለሁ ማለት ነው። በዚህ አፕሊኬሽን ላይ ነው እያንዳንዱን መረጃዎች ለእናንተ የማቀርብላችሁ። ከዚህ በፊትም በጣም ብዙ መረጃዎች አቅርቤላችኋለሁ አውቃለሁ። ስለዚህ እዚህ ከገባችሁ በኋላም በመጀመሪያ አፕሊኬሽኑን ታወርዱታላችሁ። ካወረዳችሁት በኋላም ወደ ውስጥ ትገባላችሁ። የምትገቡበት ሰዓትም እንደዚህ አይነት ነገር ታገኛላችሁ ማለት ነው። ብዙ የጤና መረጃዎች ተቀምጧል ማለት ነው። እነሱም መርጣችሁ ማየት ትችላላችሁ። ወደ ሰርች ማድረጊያው ሄዳችሁም 061 ብላችሁ ታይፕ ታደርጋላችሁ። አሁን እንደማሳያችሁ እንደምትመለከቱት ከጻፋችሁ በኋላ የአይናችን ጤና የሚል ፎቶ ይመጣላችኋል ማለት ነው። አሁን እንደምታዩት በምትነኩት ሰዓት ወዲያውኑ አፕሊኬሽኑን ማውረድ ትችላላችሁ ማለት ነው። እኔ ብዙ ጊዜ መጠቀም ከጀመርኩ ቆይቻለሁ። በተለይ ደግሞ ትንሽ ዕድሜያችሁ ገፋ ካለ ወይም ደግሞ በልጅነታችሁ አይናችሁ እንዳይጎዳ ከፈለጋችሁ ይህ ወሳኝ አፕሊኬሽን ያስፈልጋችኋል። አጠቃቀሙ ደግሞ በጣም ቀላል ነው። አፕሊኬሽኑን ደግሞ ከፈታችሁት ብራይትነስ ይቀንስላችኋል ይላችኋል። ልክ ስትቀንሱት ስልካችሁ እንዳለው ብራይትነስ አይደለም ይቀንስላችሁ፣ በጣም ነው የሚቀንሰው። ከዛ አልፎ ደግሞ ለአይናችን በሚስማማ ቀለም ነው የሚሰጠውና ይህም ደግሞ አይናችንን በደንብ እንድንከባከብ ያደርገናል ማለት ነው። አብዛኞቻችሁ አይናችሁን የሚያቃጥላችሁ አውቃለሁ። ይህንን ቪዲዮ እስቲ ተመልከቱት፣ አውርዱትና ተጠቀሙበት። አመሰግናለሁ። ያልገባችሁ ነገር ካለ ኮመንት ላይ ጻፉ። ስለ አይን በሰራሁት ቪዲዮ ላይ የአብዛኞቻችሁ ጥያቄ ከስልኬ እንዴት ልላቀቅ፣ እንዴት ነው መቆጣጠር የምችለው፣ ስክሪን ታይም እንዴት ነው አይኔን መጠበቅ የምችለው ብላችሁኛል። እሺ ዛሬ በዚህ ቪዲዮ መልስላችኋለሁ። መጀመሪያ ፎሎ ማድረጋችሁንና ላይክ ማድረጋችሁን አረጋግጡ ቀጣይ ቪዲዮ እንዲደርሳችሁ። እሺ ወደ መልሱ እንሂድ። መጀመሪያ ማድረግ ያለባችሁ ስልካችሁን ሙሉ በሙሉ መራቅ የማይታሰብ ነው። ስለዚህ ግን አይናችን ከመጥፋቱ በፊት ግን መጠንቀቅ አለብን። ለዚህም ቴክኖሎጂ ያመጣውን በሽታ በቴክኖሎጂ መፍትሄ መስጠት ያስፈልጋል። ለዚህ እኔ 2 አፖችን ልጠቁማችሁ። የመጀመሪያ አፕ አይናችሁ በስልክ ጨረር እንዳይጎዳ ብሉ ላይት ለመቀነስ የሚያስችል አፕ ነው። ሁለተኛው አፕ ደግሞ ስልካችሁን ሳታውቁ ብዙ ጊዜ እንዳትጠቀሙ የሚቆጣጠር አፕ ነው። ይህ አፕ ሰዓት አስቀምጣችሁ አላርም ይሰጣል፣ እንዲሁም በግድ እንድትወጡ። እሺ እነዚህም አፖች ለማግኘት ወደ ፕሌይ ስቶር በመሄድ ኢንኩ ፕሮ ብላችሁ ሰርች አድርጎ ከዛ ይህን አፕ አውርዱት እና ክፈቱት። ከዛ ሁለቱንም አፕ እዚህ ላይ አስቀምጬላችኋለሁ። የአይኑን አፕ ለማግኘት ሰርች ማድረግ ያለ ከዛ 063 በሉ። ከዛ ይሄ ፎቶ ሲመጣላችሁ ወደ ታች ዝቅ በሉ። ከዛ ጌቲት ናው የሚለውን በመንካት አውርዱ። እንዲሁም የስልካችሁን ስክሪን ታይም ለመቆጣጠር ደግሞ እዛው ሰርች ማድረጊያው ላይ 064 በሉ። ከዛ ይህን ፎቶ ንኩት። ከዛ ወደ ታች ዝቅ ስትሉ ጌቲት ናው የሚል አለ፣ እሱን ንኩት። ከዛ አፑ ታገኙታላችሁ። እስቲ እነዚህን መንገዶች ለሳምንት ሞክሩት እና ውጤቱን ኮመንት ላይ አሳውቁኝ። አመሰግናለሁ።